ይሄ ህዝብ በሰላም ወጥቶ አሸብሽቦና ዘምሮ በዓለም አደባባይ ላይ ሲታይ አሃ ኢትዮጵያ ለካ ሰላም ነች፣ ህዝቡ ለካ ሰላም ነው የሚለውን ነገር ለዓለም ታሳዩብናላችሁ። መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። ኦነግ ሸኔም የአማራው ሸኔም ህወሓትም ወደ መቃብራቸው እየወረዱ መምጣታቸውን ሲያረጋግጡ አሁን ጸሎት ማድረግ ጀምረዋል። ነገር ግን በነጻነት ፈላጊው በአብዛኛው ኢትዮጵያዊ ዘንድ ግን እንደው የሉዓላዊነቱንም ጉዳይ ወደ ጎን አድርገው ምን አለ ይሄን ሰውዬ እንደዚሁ አንጠልጥላ አሜሪካ ብትወስድ ልማት ይቃወማሉ። የገበታ ለሀገር የገበታ ለትውልድ ፕሮጀክቶችን ይቃወማሉ። ለድሆች ቤት ሲሰራ ይቃወማሉ። ተነስቷል። የኢላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ ወለድ ጽፎ በልብ ወለድ መንግስት ለመገልበጥ የሚታተር ተራ ድኩማን ሰው ነው። እድሜ ልኩን ከሽንፈት ውጪ ሌላ ነገር አጋጥሞት የማያውቅ ነገር ግን ውርደትና ሽንፈት ካባውና ሽልማቱ ይሆነለት ነው። ባለፈው ዓመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል። ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁት ኦርቶዶክስ ተዋህዶ ቤተክርስቲያን በመታከብረው በዓል ላይ አዳነች አቤቤ ምን ልታደርግ መድረክ ላይ ትገኛለች ይላሉ እኮ። የድንቁርናቸው ጥግ እኮ መጨረሻ አይደለም። ለሁሉም ጊዜ አለው። መስቀል አደባባይ ወተን የምንዘምርበት ጊዜ አለው። ጃን ሜዳ ወተን የምንዘምርበት ጊዜ አለው። ያስገደሉት ራሳቸው ናቸው። ካስገደሉ በኋላ ደግሞ ሙሾ እያወረዱ የሚተባበሯቸው ማህበረ ቅዱሳን ውስጥ ቁጭ ያሉ አማኝ መሳይ የፖለቲካ ሰይጣኖች አሉ። ክቡር ጠቅላይ ሚኒስትር አብይ አህመድ ግን በየጊዜው ነው የሚሉን። በቃ እኮ እግዚአብሔር ማይምረህ ዋት ያውቀዋል። አስታርቂያቸዋለሁ፣ ህንፃ መልሽላቸዋለሁ በየጊዜው ነው የሚሉን። እውነታውን ማዋጥ የከበዳቸው ግን የእምነት አማኝ ነን ብለው እውነትና ህይወት እኔ ነኝ የሚለውን ክርስቶስን የሚከተሉ የእምነት ተከታዮች ናቸው እነዚህ ሰዎች። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። የዛሬውን ዕለታዊ ፕሮግራማችንን ይዘን መጥተናል። በዛሬው ፕሮግራማችን በሶሻል ሚዲያ ላይ የፖለቲካ አጀንዳዎች ሆነው እየተራገቡ የነበሩ ዋና ዋና ሀሳቦች መካከል አንደኛው የአእላፋት ዝማሬን ይመለከታል። ከዚያው ጋር ተያይዞ የሚናፈሱ መረጃዎችንና ወሬዎችንና ከዛው ጋር ተያይዞ የሰማናቸውን አዳዲስ መረጃዎች ወደ እናንተ የምናደርስበት ፕሮግራም ይዘን መጥተናል። መሆን መልቲሚዲያን እንዲሁም ሁለተኛው ቻናላችን የሆነውን መረብ መልቲሚዲያንም ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን ሳትዘነጉ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የዛሬውን ፕሮግራማችንን እየተሸነፉ ያሉት ኃይሎችና እያሸነፈ ያለው የኢትዮጵያ ሕዝብ የሚል ርዕስ ሰጥተነዋል። በዚህ ርዕሰ ጉዳይ ላይ ነው እየተወያየን ያለነው። እየተወያየን የምንቆየው እንግዲህ በኢትዮጵያ ፖለቲካ በተለይም ደግሞ የለውጡ መንግስት ከመጣበት 2010 ዓ.ም ጀምሮ በተለያዩ አጀንዳዎች ላይ በመግባት በማንኛውም ማህበራዊም ፖለቲካዊ ጉዳይ ላይ በመግባት የራሳቸውን አጀንዳ ለማስፈጸም ሞክረው ነገር ግን በሞከሯቸው ሁነቶች ሁሉ እየተሸነፉ በየቀኑ ወደ መቀመቅ እና ወደ መጨረሻቸው ወደ መቃብራቸው እየወረዱ ያሉ የኢትዮጵያ ጠላቶች ዛሬም አንዳንድ ጉዳዮች ላይ እጃቸውን በማስገባት ለመፈትፈት የሚሞክሩበት ሂደት እየተስተዋለ ነው። ነገር ግን እስከዛሬ የመጣንበት ሂደት እንደሚያሳየው ዛሬም እነዚህ ሰዎች ከሽንፈታቸው እንደማይርቁና ዛሬም እያደረጉ ባሉት እንቅስቃሴ ሁሉ በየቀኑ ሽንፈታቸውን፣ ውርደታቸውን እየተከናነቡ የኢትዮጵያ ሕዝብ ደግሞ የነዚህ የጠላቶች ሴራ እየገባው ከእውነታው ጋር እየታረቀ የራሱን ሰላም ለማስጠበቅ
የራሱን ሰላም ለማስጠበቅ ኃላፊነቱን እየተወጣ የሚገኝበት እውነት ላይ እንገኛለን። አሁንም በዛው ሁኔታ ላይ እያሸነፍን መቀጠላችን የማይቀር ቢሆንም እነዚህ በተለያዩ አጀንዳዎች ላይ እየገቡ ግን የራሳቸውን አጀንዳ ለማስፈጸም በማንኛውም አይነት ኢሹ ላይ ምንም አይነት ጉዳይ ይነሳ የፈለገ የሚጠቅም አጀንዳ ይኑረው እነሱ አሁን ኢትዮጵያን እየመራ ካለው መንግስት ጋር በተለይም ስፔሻሊ ከዶክተር አብይ ጋር ከአብቹ ጋር ተያይዞ ባላቸው ልዩነት አብቹ የሚሰራቸውን ማንኛቸውንም አይነት ስራዎች የኢትዮጵያ መንግስት እያከናወናቸው ያሉትን ስራዎች በሙሉ ከመቃወም ወደኋላ ብለው የሚያውቁ ሰዎች አይደሉም። የኮሪደር ልማት ይቃወማሉ። የገበታ ለሀገር የገበታ ለትውልድ ፕሮጀክቶችን ይቃወማሉ። ለድሆች ቤት ሲሰራ ይቃወማሉ። የተማሪዎች ምገባ በየትምህርት ቤቶቹ በሃይ ስኩል በኤሌመንታሪ በተለይም በኤሌመንታሪዎች ላይ ይመስለኛል የተማሪዎች ምገባ ተጀመረ ሲባል የተማሪዎች ምገባን በተቃውሞ ጎራ አንስተው የፖለቲካ አጀንዳ ማስፈጸሚያ ሊያደርጉ ሲያራግቡም ተመልክተናቸዋል። የድሆች ቤት ሲሰራ ለድሆች በከተማ ልማት ምክንያት ከተማ በየጊዜው ያድጋል፣ ይለወጣል። ማንም ከተማ የትኛውም ዓለም ላይ ያለ ከተማ የነበረበትን ይዞታ ይዞ የሚቀጥልበት እድሜ ልክ የሚኖርበት ሁኔታ የለም። በሂደቶች ውስጥ አገር እያደገ እየሰፋ እየለማ ሲመጣ የሚፈርሱ አካባቢዎች፣ የሚጠፉ መንደሮች ይኖራሉ። በዛው ሂደት ውስጥ ግን አሁን የኢትዮጵያ መንግስት እየሰራ ያለው የኮሪደር ልማትም ይሁን በተለያዩ አካባቢዎች ላይ ልክ እንደ ፒያሳ እና እንደ አቧሪ አይነት አካባቢዎች እየፈረሱ እንደ አዲስ እየለሙ ያሉበትን ሁኔታ ስንመለከት ይህንን የልማት ሂደት ለፖለቲካ ፕሮፓጋንዳ ፍጆታቸው ለማዋል ህዝቡን እያፈናቀሉ ከየአካባቢው እየጠረጉ እያነሱ ወደማይታወቅበት ሰፈር እየወሰዱት ነው፣ ህዝቡን እያሰቃዩት ነው እያሉ ሲያወሩ እንሰማለን። ነገር ግን ከነበሩበት በቆሻሻ ላይ ይኖሩ የነበሩ በድህነት በአንድ ክፍል ቤት ውስጥ ሽንት ቤት የለው መኝታው አይመች ከጀርባቸው ጎርፍ እየሄደ ከዛሬ ነገ ቤታችንን ጎርፍ ወሰደው እያሉ በስጋት ላይ የነበሩ ዜጎች የተሻለ ቤት ተዘጋጅቶላቸው ከስጋት ነፃ ሆነው በስተርጅና እድሜያቸው የቤት ባለቤት ሆነው እየኖሩ ያሉ አረጋውያን እናትና አባቶችን ግን ዞር ብለው መመልከት አይፈልጉም። መንግስት እያፈረሰ ዜጎችን እያፈናቀለ ነው ይሉሃል። ቤት ሰርቶ መጽሐፉን ሽጦ በራሱ ኢኒሼቲቭ የድሆች ቤት እየሰራ የአረጋውያንን ኑሮ እየቀየረ ያለውን መሪ ግን እየሰራ ያለውን ስራ አዎንታዊ በሆነ መልኩ ሲያነሱ አትመለከትም። ስለዚህ እነዚህ ሰዎች ምንም አይነት ነገር ቢሰራ ወርቅ ቢነጠፍላቸው ልክ መንግስቱ ኃይለማርያም እንዳለው በአሁኑ ሰዓት ፋንድያ ነው ብለው የሚያልፉ እንጂ በምንም አይነት አጀንዳ ውስጥ ይሄ እንኳን ትክክል ነው፣ ይሄ ለትውልድ የሚጠቅም ነገር ነው ሲሉ ተሰምቶ አያውቁም። እነዚህ ሰዎች በእያንዳንዱ ሁነት ውስጥ እየገቡ የተቃውሞ ሀሳባቸውን ይሰነዝራሉ። በዛ ሂደት ውስጥ ግን የማይቃወሙት እስከዛሬ ድረስ እነዚህ ሰዎች የማይቃወሙት ነገር ያየ ነው ተቃውሞውን ብቻ ነው እና በእያንዳንዱ ሁነት ውስጥ ሞክረው የለውጡን መንግስት ለማሸነፍ ሞክረው ታግለው አበቹን ከስልጣን ለማውረድ በሽግግር መንግስት ይላሉ። በኦነግ ሸኔ፣ በህወሓት፣ በፋኖ በምናምን በብሔር ፖለቲካ ተሞከረ። እነ ጀዋር እነ ደብረጽዮን ነጌታቸው አሰፋ ያልታገሉት ነገር የለም። ሻዕቢያም መጥቶ ደግሞ ጦርነት አውጆ ከዚህ ሰውዬ ጋር የሆነ ነገር ይፈጥርልናል ብለው ሞከሩ፣ ጠበቁ፣ ተስፋ አድርገው እሱም ሳይሳካ ቀረ። ኦነግ ሸኔም የአማራው ሸኔም ህወሓትም ወደ መቃብራቸው እየወረዱ መምጣታቸውን ሲያረጋግጡ አሁን ጸሎት ማድረግ ጀምረዋል። ይህን ሰውዬ አብቹን ማለት ነው ማን ነው ከስልጣኑ ላይ እንደው በተአምር ሊያነሳልን የሚችለው ብለው የሆነ ነገር ሲፈልጉ ዶናልድ ትራምፕ በቅርቡ ቬኔዙዌላ ገብቶ የቬኔዙዌላውን ፕሬዝዳንት በጉልበት ከስልጣኑ ላይ አንስቶ በሰው ሀገር ፖለቲካ ውስጥ ገብቶ የአንድን ሀገር ሉዓላዊ ሀገር ፕሬዝዳንት አንስተው ይዘው ሂደዋል፣ አስረው ይዘውት ሂደዋል። ማዱሮ የሚባለውን ፕሬዝዳንት ማለት ነው። እና እነዚህ በየሁኔታው በየሁነቶች ሁሉ በእያንዳንዱ እንቅስቃሴያችን ሁሉ እየገቡ የተቃውሞ ፖለቲካቸውን ከሚፈተፍቱት አብቹን ለማሸነፍ ሞክረው ሳይሳካላቸው የቀሩት ተሸናፊ ፖለቲከኞች አሁን ዶናልድ ትራምፕ ምን አለበት እንደማዱሮ አብቹን ገብቶ ከዙፋኑ ላይ ቢያነሳልን እያሉ ሲጸልዩም ተመለከትናቸውና በጣም ገረመን። ከኢትዮጵያ አንጻር ያለውንም በማህበራዊ ሚዲያ የህዝቡን ስሜት እየተከታተልን ያለነው
እውነት ለመናገር አብዛኛው አጀንዳ በዚህ ዙሪያ የሚሽከረከር ሆኖ ነው ያየነው። በሁለት ጎራ የተከፈለ ነው። እንግዲህ በብልጽግና መንደር አካባቢ ትንሽ ድንጋጤም አለ። ነገ ከነጎዲያ ይሄ ነገር ወደዚህኛስ ቢመጣ ብለው ማሰባቸው አልቀረም። ነገር ግን በነጻነት ፈላጊው በአብዛኛው ኢትዮጵያዊ ዘንድ ግን እንደው የሉዓላዊነቱንም ጉዳይ ወደ ጎን አድርገው ምን አለ ይሄን ሰውዬ እንደዚሁ አንጠልጥላ አሜሪካ ብትወስድልን የሚለው አስተያየት በድፍረት እየተሰጠነ ያለው የቬኔዙዌላ በረከት ለኢትዮጵያ ሚድረስ የሚለው እንደ በቀልድ መልክ እየመጣ ግን የህዝቡን ስሜት በደንብ እያንጸባረቀ ያለ ነውና እነዚህ ናቸው እንግዲህ የኢትዮጵያን ፖለቲካ በየጊዜው በተቃውሞ እየተቦካ እየተጋገረ ነገር ግን በየጊዜው እየተነኮረ እንኩሮ ብቻ እየጋገሩ ለራሳቸው ውርደትና ሽንፈታቸውን እየተከናነቡ ያሉት በእነዚህ ሰዎች ጎራ በነመሳይ መኮንን ጎራና ተርታ ላይ የምትመለከቷቸው የተቃውሞ ፖለቲከኞች ናቸው። እና ከነዚህ ውስጥ እንግዲህ ከሰሞኑ በአእላፋት ዝማሬ ላይ ተቃውሞ ሲያሰሙ የነበሩ ሰዎች ተመለከትኩኝና የአእላፋት ዝማሬን ደግሞ እንዴት መቃወም ያደረጉት ህዝብ ወጥቶ ፈጣሪውን ስላመሰገነ በሰላም ወጥቶ ፈጣሪውን አመስግኖ በዓሉን አክብሮ ዘምሮና አሸብሽቦ ወደ ቤቱ የተመለሰውን ምዕመን ለምን ወደ አደባባይ ወጥቶ ነጭ ለብሶ እንዴት ይዘምራል ብለው ሲቃወሙ ሰማናቸው። ምን ይልበስ? ምን እንዲለብስ ነበር የፈለጋችሁት? ብለው እንደዚህ ሰዎች ፈጣሪን በማመስገንና ባለማመስገን ህዝቡ የት ማምለክ እንዳለበት የት ማመስገን እንዳለበት መቼ ማመስገን እንዳለበት ሲያመሰግን ደግሞ ፈጣሪውን ምን ለብሶ ማመስገን እንዳለበት ሊመርጡለት ይፈልጋል። የአእላፋት ዝማሬ በመላው ዓለም በጣም አስደማሚ በሆነ ሁኔታ በጣም ታላላቅ እነ ቢቢሲ እነ ሲጂቲኤን ሌሎች ታላላቅ ሚዲያዎች እና አፍሪካን ኒውስ የሚባሉ ቻናሎች የቴሌቪዥን ጣቢያዎች ጨምሮ በጣም በትላልቅ ሚዲያዎች ሽፋን ተሰጥቶት በመላው ዓለም አስደማሚ በሆነ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሆኑ ምዕመናን በጣም በሚያምር ድባብና በአስደማሚ ሁኔታ አክብረው በዓላቸውን አክብረው ፈጣሪያቸውን አመስግነው የገቡበትን ሁነት ለተቃውሞ ፖለቲካ ፍጆታ ለማዋል የሚሞክሩ ሰዎች አሉ። ለምንድን ነው እነዚህ ሰዎች የአእላፋት ዝማሬን የሚቃወሙት ካላችሁ፣ የአእላፋት ዝማሬን የሚቃወሙት አንደኛ ደረጃ ይህ ህዝብ በሰላም ወጥቶ አሸብሽቦና ዘምሮ በዓለም አደባባይ ላይ ሲታይ አሃ ኢትዮጵያ ለካ ሰላም ነች፣ ህዝቡ ለካ ሰላም ነው የሚለውን ነገር ለዓለም ታሳዩብናላችሁ እና ሰላም ነው እንዲባል አይፈልጉም። ሀገር ሰላም መሆኗ እንዲታይ አይፈልጉም። ዛሬም ሀገር እየፈረሰች ነው፣ ሀገር እየጠፋች ነው፣ በየደቂቃው እየፈረሰች ነው ያለችው፣ ኢትዮጵያ ከመፍረስ አትድንም እያሉ እነ ልደቱ አያሌው እነ ጀዋር የሚደሰኩሩት ዲስኮር አሁን በኢትዮጵያ ሰማይ ስር እየተከናወነ ያለውን የተቃውሞ ፖለቲካ ስንመለከት በምንም አይነት ሁኔታ ህዝቡ ሰላም እንዲሆን ሀገር ሰላም ናት ተብሎ እንዲታወጅ በዓለም ላይ አይፈልጉም። ምክንያቱም ሀገር ሰላም ከሆነና ህዝቡ በሰላም ወጥቶ መግባት ከቻለ እነዚህ ፖለቲከኞች ይከስራሉ። በየጊዜው ሀገር እየፈረሰች ነው እያሉ የውሸት ፖለቲካቸውን በፕሮፓጋንዳ ሚዲያዎቻቸው የሚዘሩት ህዝቡ ሽብርና ፍርሃት ቆፈን ውስጥ ገብቶ ከፈጣሪውም ጋር እንዲጣላ፣ ከራሱም ጋር እንዲጣላ፣ ከመንግስትም ጋር እንዲጣላ፣ ከዚያ ሀገር እንድትፈርስ ስለሚፈልጉ ነው። እና በየቀኑ የሀገር መፍረስን አጀንዳ ይሄ መንግስት ሀገር እያጠፋ ነው፣ ሀገር እያፈረሰ ነው፣ ምዕመናን እየተገደሉ ነው፣ እንዴት ነጭ ለብሰን እንወጣለን ምናምን እያሉ ህዝቡን ከሀዘን ድባብና ከሰቆቃ ከፍርሃት ቆፈን እንዳይወጣ ሸብበው በፍርሃት ይዘው የራሳቸውን ተራ የፖለቲካ የፕሮፓጋንዳ ትርፍ ማግኘት የሚፈልጉ ተሸናፊ እድሜ ልካቸው እንደተሸነፉ የሚኖሩ ተራ ባንዳና ሀገር ሻጭ ሰዎች ናቸው እነዚህ ሰዎች። በዚህ በአእላፋት ዝማሬ ላይ የሚያነሱት ተቃውሞ ይሄንን እንቅስቃሴ መንግስት ለፕሮፓጋንዳ ተጠቅሞበታል ይላል። መንግስት ምንድን የተጠቀመበት?
ጃንደረባው ትውልድ የሚባለው ወይም ደግሞ ጃንደረባው የሚባለው ሚዲያ ነው በዋናነት አዘጋጁ የዚህ ፕሮግራም የነ ዲያቆን ሄኖክ ሚዲያ ይመስለኛል። እሱ የመንግስት ቻናል የመንግስት ሚዲያ ዲያቆን ሄኖክ ኃይሌ የመንግስት አካል ነው። እንደዛ የሚሉ ሰዎች አሉ እኮ። ዲያቆን ሄኖክ ኃይሌ የመንግስት ወይም የብልጽግና አባል ስለሆነ ለመንግስት ፖለቲካ ፕሮፓጋንዳ ትርፍ እንዲውል ፈልጎ ነው ከቦሌ መድኃኔዓለም አውጥቶ ወደ መስቀል አደባባይ ይዞት የመጣው እያሉ ሲያወሩም ሰምተናቸዋል። ግን ለምንድን ነው መንግስትን በየሁኔታዎቹ ውስጥ ሁሉ እያስገቡ በተለይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር እያገናኙ ስሙን ማጠልሸት በተለይም የአብቹን ስም በጥፋት ማንሳት የሚፈልጉት እነዚህ ሰዎች ለምንድን ነው የሚለውን ነገር ስናነሳ በተቃውሞ ጎራ ካሉ የዛው የቤተክርስቲያኑ እዚህ ማህበረ ቅዱሳን ቤተ ክህነት ውስጥ ምናምን ያሉ ሰዎች ናቸው። ደግሞ በጣም እኮ የሚገርመው የእምነት ሰዎች ነን እያሉ ነው የውሸት ፕሮፓጋንዳ የሚሰሩት የጥላቻ መርዛቸውን የሚረጩት በምዕመናን ላይ እዛው ቤተ ክህነትና ማህበረ ቅዱሳን ውስጥ ያሉ ሰዎች ናቸው። እና እዛ ውስጥ ካሉ ሰዎች ውስጥ አንዱ የእሳቸውን ያክል እውቅና ለጠቅላይ ሚኒስትር መለስ አልሰጠችም ቤተክርስቲያን። ያሳዝናል። ካባ አልሸለመችም፣ ወርቅ ወንጌል አልሰጠችም። እሳቸውም ደግሞ አንድ ቀን በአንደበታቸው ያደረጉላት ነገር አለ። በአንደበታቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን አድርጌላታለሁ ብለውንም አያውቁም። ክቡር ጠቅላይ ሚኒስትር አብይ አህመድ ግን በየጊዜው ነው የሚሉን። በቃ እኮ እግዚአብሔር ማይምረህ ዋት ያውቀዋል። አስታርቂያቸዋለሁ፣ ህንፃ መልሽላቸዋለሁ፣ በየጊዜው ነው የሚሉን። እሺ ምን እንሆን? ዝም በሉ ነው? ምንድን ነው ታዲያ? አልገባኝም። አንዳንዴ እሰማለሁኝ፣ አንዳንድ ወንድሞቼ ሄደው ነበር፣ እኔ በጊዜው አልሄድኩም። አትወዱኝም የሚል ስሜት እንዳላቸው ይነገራል። እሳቸው እኮ ናቸው ቤተክርስቲያን የጠሏት። እንደዚህ ነው የሚያወሩት። አላስታረቀም አብቹ የፈረሰውን የተጣሉትን ለሁለት የተከፈለውን ሲኖዶስ አስታርቆ ወደ አንድነት አልመለሰም። በስደት የነበሩ አባቶችን ወደ ሀገር ቤት አላመጣም። ኦርቶዶክስ ቤተክርስቲያን ተነጥቃ የነበረችውን የካርታ የቦታ ይዞታዎቿን አልመለሰም አብቹ። በጣም ብዙ ከመቶ በላይ ካርታና ፕላኖች ለቤተ ክህነት አልመለሰም፣ ለሲኖዶሱ አላስረከበም፣ ለጳጳሱ። ይሄ እውነት አይደለም? አቡዳቢ የእስልምና የአረብ ሀገሮች ላይ ሄዶ አቡዳቢ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲመሰረት እንዲገነባ ያስፈቀደው ቦታ አስፈቅደው ግንባታውን ያስጀምረው እሱ አይደለም? እውነት አይደለም? ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን ችላ ያለማንም ጣልቃ ገብነት በራሷ ልጆች በራሷ ሲኖዶስ በራሷ ምዕመናን እንድትመራ ማንም ጣልቃ እንዳይገባባት አድርጎ በራሷ ክብርና ልዕልና ኖሯት እንድትታይ ያደረገ መሪ አይደለም? ይሄ እውነት አይደለም? እውነታውን ማዋጥ ለምንድን ነው የሚከብደው? እውነታውን ማዋጥ የከበዳቸው ግን የእምነት አማኝ ነን ብለው እውነትና ሕይወት እኔ ነኝ የሚለውን ክርስቶስን የሚከተሉ የእምነት ተከታዮች ናቸው እነዚህ ሰዎች። እንከተላለን የሚሉ ማለት ነው። ግን በየጊዜው ጥላቻ፣ በየጊዜው ውሸት፣ በየጊዜው ተራ የሆነ የፖለቲካ ትርፍ ማትረፍ የሚፈልጉ ሰዎች ናቸው እና ምክንያቶቻቸው እንግዲህ በዚህ ሰዓት ህዝብ እየተገደለ አርሲ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን የሆኑ ሰዎች እየተገደሉ አማኞቻችን እየተገደሉ ነጭ ለብሰን አንወጣም ይላሉ። ደረጀ ዘወይንዬ የሚባል ሰውዬ ደግሞ አለ አንድ። በፊት ዘማሪ ይሁን ሰባኪ ነበረ፣ አሁን ፖለቲከኛ ሆኗል። ያልተለከፈ ሰው የለም እና ከነዛ ሰዎች ውስጥ አንዱ ደረጀ ዘወይንዬ የሚባለው ሰውዬ ነው እና የአላፋት ዝማሬ አሁን ጊዜው አይደለም ይላል። መንግስት ለዓላማው ሲል አይሰማሽም። ቤተ እምነቶች ከሀሳብ ወጥተዋል። ስለሚጠፋው ሰው ምንም አይመስላቸውም። እነሱ ስለሚገነቡት ህንፃና በየወሩ ስለሚገባው ገቢ እንጂ ትውልዱ ዳነ አልዳነ ምንም አይመስላቸው። መምህር ዲያቆን ሄኖክ ኃይሌን በጣም ወደውና ማከብረው ነው። አሁን ግን ወቅቱ ተሰባስበን የምንዘምርበት ወቅት አይደለም። ወቅቱ አይደለም። ለሁሉም ጊዜ አለው። መስቀል አደባባይ ወጥተን የምንዘምርበት ጊዜ አለው። ጃን ሜዳ ወጥተን የምንዘምርበት ጊዜ አለው። መቼ ነው ጊዜው? መቼ ነው መዘመር ያለበት? ምዕመናን ለገና ክርስቶስ በተወለደበት ዕለት ወይም በዋዜማው
ካልተዘመረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼ ይዘምር? መቼ ያመስግን ፈጣሪ? ካላንደር የሚመርጡለት እነሱ ናቸው። ነገር ግን እነዚያ ሰው እየተገደለ ምዕመናን እየተገደለ ብለው የሚጮሁባቸው ሰዎች ደግሞ የሚያስገድሏቸው እነዚሁ ሰዎች ራሳቸው ናቸው። አርሲ ላይ ራሳቸው እነ ሞዓ ተዋሕዶ የራሳቸውን ጽንፈኛ ፖለቲከኛ አስገብተው አማኝ አስመስለው አስገብተው ራሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን እንደሚያስገድሉ ራሳቸው እነ ዶክተር ፋንታሁን ዋቄ ሲናገሩ ሰምተናል። የሚያስገድሉት ራሳቸው ናቸው። ካስገደሉ በኋላ ደግሞ ሙሾ እያወረዱ የሚተባበሯቸው ማህበረ ቅዱሳን ውስጥ ቁጭ ያሉ አማኝ መሳይ የፖለቲካ ሰይጣኖች አሉ። ሀገርን ለማፍረስ ጫፍ ላይ አድርሰዋት የነበሩት በብሔር ፖለቲካውን ቢሆን አልቃሽና ሙሾ አውራጅ ኦነግ ሸኔ እና ይሄ አሸባሪው ፋኖ ወለጋ ላይ በጋራ እየተባበሩ የአማራ ንጹሃንን ይገላሉ። አማራ ክልል ላይ የተቀመጠው የነሱ ሙሾ አውራጅ ደግሞ ሙሾ በማውረድ ይተባበራቸዋል። እንደዚህ ነበር ፖለቲካው የሚዘወረው። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ያከሸፉት ይህን ሴራ ነው። ጥቁር ለብሶ በመውጣት የሚያተርፈው ጠላት እንጂ እነዛን ንጹሃን ከመገደል የሚታደጋቸው ምንም ነገር የለም። ይሄ ምዕመን ወጥቶ እነዚያ በንጹህ አርሲ ላይ የሚገደሉ የኦርቶዶክስ እምነት ተከታዮች የሚያስገድሏቸው ይሄ የአእላፋት ዝማሬ አያስፈልግም፣ ህዝቡ ወጥቶ ነጭ ለብሶ መዘመር የለበትም፣ ህዝብ እያለቀ ደም እየፈሰሰ እያሉ የሚያወሩት ሰዎች ራሳቸው ናቸው የሚያስገድሉት። አስገድለው ግን ህዝቡን በውሸት በጥላቻ በፍርሃት በስጋት ቆፈን ውስጥ አስቀምጠው በሐዘን ድባብ ውስጥ ተውጦ ህዝቡ ከል ለብሶ ሀገርን በሐዘን ተቆራምዳ እንድትኖር የሚፈልጉ ሰዎች ናቸው። ነገር ግን ለነዛ ለተገደሉ ንጹሃን ፍትህ እየተረጋገጠ ገዳዮች ለፍርድ እንዲቀርቡ እየተሰራ ምዕመናን ግን ወጥተው ፈጣሪያቸውን ማመስገናቸውን ነገም መቀጠል አለባቸው። ምክንያቱም ይሄን በማድረጋቸው የጠላትን ሴራ እንዳይደገም አድርገው እያፈራረሱት ነው። ትላንት የአእላፋት ዝማሬ ላይ የሆነው ይሄ ነው እና የሙሾ አውራጅና የአልቃሽ የገዳይና የሙሾ አውራጅ ፖለቲካ በህዝቡ ዘንድ እጅግ በጣም ብዙ ዋጋ ከተከፈለ በኋላም ቢሆን ህዝቡ ስለገባውና ስለነቃ ዛሬ ያችን ጨዋታ መጫወት የሚቻልበት እድል የለም። እናዝናለን ከማለት ውጪ ምንም ልንል አንችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምታከብረው በዓል ላይ አዳነች አቤቤ ምን ልታደርግ መድረክ ላይ ትገኛለች ይላሉ እኮ። የድንቁርናቸው ጥግ እኮ መጨረሻ የለውም። ማን ይገኝለት አይደል? ጀዋር መሐመድ ይምጣ፣ ልደቱ አያሌው መጥቶ ንግግር ያድርግ፣ ፋንታሁን ዋቄ መጥቶ የሞዓ ተዋሕዶ ሊቀመንበር መጥቶ እዚህ መስቀል አደባባይ ንግግር ያድርግ ለህዝቡ። እንዲህ አይነት ውሃ የማያነሳ እድሜ ልካችሁ ማንነታችሁን የሚያስቀምጥና ክብራችሁን የሚያወርድ ንግግር እየተናገራችሁ በራሳችሁ ጊዜ ክብራችሁን እያወረዳችሁ የምትሄዱ ሰዎች ናቸው እና እነዚህ ሰዎች ሞክረው በየጊዜው ሽንፈታቸውን እየተከናነቡ መሄዳቸው ህዝቡ እውነታውን እየተረዳ ገዳይ ማን እንደሆነ አሸባሪው ማን እንደሆነ ገድሎ ማልቀስና ማስለቀስ የሚፈልገው ተራ የፖለቲካ ፕሮፓጋንዲስት ማን እንደሆነ ህዝቡ በደንብ ተረድቶት እውነታው ገብቶት አደባባይ ወጥቶ የጠላትን ሴራ ሲያከሽፍ እንደዚህ ወጥተው ህዝብን ይሳደባሉ። ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል። አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም። ይሄ ክደቱ አያሌው ወይም ቅዠቱ አያሌው ብላችሁ ልጠሩት ትችላላችሁ። በ45 ቀን ውስጥ መንግስትን እንገለብጣለን ብሎ ልብ ወለድ ጽፎ በልብ ወለድ መንግስት ለመገልበጥ የሚታተር ተራ ድኩማን ሰው ነው። እድሜ ልኩን ከሽንፈት ውጪ ሌላ ነገር አጋጥሞት የማያውቅ ነገር ግን ውርደትና ሽንፈት ካባውና ሽልማቱ የሆነለት ሰው ነው እና ይሄ ሰውዬ በ45 ቀን ውስጥ መንግስትን እንገለብጣለሁ ብሎ ልብ ወለድ ጽፎ አብዮት አቀጣጥላለሁ፣ ህዝባዊ እምቢተኝነት ይመጣል፣ አብይ በአጭር ጊዜ ውስጥ በ45 ቀን እንጥለዋለን ብሎ ካወራ በኋላ
ለምንድን ነው የሚወድቀው? ምን ስላደረገ? እኛ ከመንግስታችን ጎን ነን። ለኢትዮጵያና ለኢትዮጵያውያን የሚያስብ ሁሉንም ኢትዮጵያዊ በኢትዮጵያ ጥላ ስር በእኩልነት ማኖር የሚፈልግ መንግስት መጥቷል። አብቹን ገልብጠን አንተን ስልጣን ላይ ለማውጣት ህዝባዊ እምቢተኝነት የሚጠራበትም እኛም የምንወጣበት ምክንያት የለም። ለአንተ ሲባል የሚሞት ወጣትም የሚሞት ዜጋም የለም ብሎ ህዝቡ አይንህን ላፈር ሲለው እንደዚህ ወጥቶ ህዝብን ይሳደባል። ሞክረው በብሔር ሞክረው በፋኖ ሞክረው በሸኔ ሞክረው በህወሓት ሞክረው በሻዕቢያ አሁንም እየሞከሩ ነው ያሉት። በሁሉም አቅጣጫ ሞክረው አልሳካላቸው ሲል አሁን በእምነት ጀምረዋል። በሱም እየተሸነፉ እየመጡ ህዝቡ እውነታውን እየተረዳ መሆኑ ሲገባቸው እንደዚህ ወጥተው ህዝብን ያክል የኢትዮጵያን ህዝብ ያክል ታላቅ ህዝብ በዚህ ደረጃ የሚሳደቡ ነገር ግን እናውቅልሃለን የሚሉ ለራሳቸው እንኳን ማያውቁ ድኩማኖች ናቸው። አእላፋት ዝማሬ ያስፈልጋል አያስፈልግም በሚል ክርክር ላይ የመጋቢ ሐዲስ እሸቱ የተናገሩትን መልእክት ላሰማችሁና ፕሮግራማችንን እንቋጫለን። አንዱ ዝግብ ተነስቷል። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል። ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁትን ልጆች ከስር እየተከተልን ይሄን ጠብቁ፣ ይሄን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ ከጳጳሳቱ ቅፍ አትውጡ፣ ከፓትርያርኩ ቅፍ አትውጡ፣ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ፣ በተራኩ ሩጡ፣ ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ይጥበብ፣ ይሄ ይስፋ፣ ምስጢር ይጨመርበት፣ የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንዲህ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣሉ። ወደፊት ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊየን ሰው ነው የሚያሰፋው። አዎ፣ ነገር ግን መወያየት፣ መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን። እንደዚህ ነው የሚገልጹት። ሰው ሲሮጥ የሚያስተካክለው ነገር ካለ ያበላሸው ነገር ካለ ይሄን አርግ፣ ይሄንን ተው፣ ይሄን አስተካክል፣ ይሄንን በርታበት፣ ይሄኛውን ተው እየተባለ እየመከርን ወደፊት እንዲሄዱ ማድረግ ነው ያለብን እንጂ አንድ ነገር እሰራለሁ ብሎ የሆነ ሰው ሲነሳ በመጥለፍና በመጣል የሚሮጥን ሰው በማስቆምና በማደናቀፍ ለውጥ ማምጣት አንችልም። ያውም ደግሞ ለፈጣሪ በሚሰጥ ምስጋና ማለት ነው። እኛም እንደ መሆን መልቲሚዲያ እንላለን እንደውነ ዲያቆን ሄኖክ ምናልባት ቢቻል ይህን በአመት አንድ ጊዜ የሚደረገውን የአእላፋት ዝማሬ ፕሮግራም እንደው ቢቻል በየ3 ወሩ ካልሆነም ደግሞ በአመት 2 ጊዜ እንደው በየ6 ወሩ መደረግ አለበት። ጠላት አይኑ ደም እንዲለብስ፣ ጠላት እኛ ከል እንድንለብስ የሚፈልገው ጠላት ራሱ ከል እንዲለብስ ይሄ የአእላፋት ዝማሬ በተደጋጋሚ ሊደረግ ይገባል እያስባለሁ። እንደመሆን መልቲሚዲያ የምናግዘው የምንሰራው ነገር ካለ ለመተባበር ዝግጁ መሆናችንን ለመግለጽም እፈልጋለሁ። ይህን ፕሮግራም ያዘጋጃችሁ በዚህ ፕሮግራም ላይ ታድማችሁ የጠላትን ሴራ ያከሸፋችሁ ኢትዮጵያውያን በሙሉ ክብርና ምስጋና ይገባችኋል ማለት እፈልጋለሁ። የዛሬው ፕሮግራሜ ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሁለተኛው ቻናላችን የሆነውንም መረብ መልቲሚዲያንም እንዲሁ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን ማድረጋችሁን አትዘንጉ። በሱፐር ቻት እና በሱፐር ስቲከር ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ።
መሆን መልቲሚዲያ የአዲሱ ትውልድ ሚዲያ